ሰላም ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምና ጤና ይብዛላችሁ። ዛሬ በዚህ ቪዲዮ የምናየው የፀጉር ቅቤ አወጣጥና እንዴት እንደምንቀባው እናያለን። ከዛም እንዴት እንደምትታጠብ አሳያችኋለሁ ማለት ነው። የተጠቀምኩት ዊፒንግ ክሬም የሚለውን 35% ነው። በጁስ መፍጫችን እንደዚህ እንገለብጠዋለን። በነገራችን ላይ የሽንኩርት መፍጫችንን መጠቀም እንችላለን። ከዛም ቶሎ እንዲደርስልን ሞቅ ያለ ውሃ 2 ስኒ እንጨምርበታለን። አንደኛው ስኒ ቪዲዮ ላይ አልገባልኝም፣ 2 ነው የጨመርኩ ለ1 ሊትር ዊፒንግ ክሬም ማለት ነው። ከዛም ኦን አድርገን ለ20 ደቂቃ ነው የምናቆየው። ግማሹናችን እንዳይበላሽብን በየመሃሉ እያስቆምን ቼክ እያደረግን መሆን አለበት። አለበለዚያ ሊቃጠልብን ይችላል። አሁን እንደምታዩት ደርሶልናል። በጣም የሚያምር ቅቤ ሆኖልናል። እንደዚህ እናወጣዋለን ማለት ነው። አሁን ቅቤያችን ደርሶልናል። አሁን ወደ መቀባቱ እንሄዳለን ማለት ነው። ቅቤያችን እንደዚህ ቀንሻዋለሁ፣ ብዙ ስለነበረ በእጅም እንዳይነካካ ፀጉር እንዳይነካው በደንብ ቆዳዋን በደንብ ብዝት ብሎ እንዲደርሰው። ፀጉሯን ብዙ ስለሆነ እያንዳንዱ ፀጉሯ መቀባት አለበት በደንብ። ከዛም እናቀልጠዋለን፣ እንዲቀልጥ እናደርገዋለን። እየከፈልን በደንብ ፀጉሯንም ቆዳዋንም ከቀባን በኋላ እንደዚህ አድርገን ፀጉራቸውንም ቆዳቸውንም በደንብ ቅብት ካደረግን በኋላ እንዲቀልጥ ማድረግ አለብን። ወይዘሮ ቀዝቃዛ ከሆነ ቶሎ አይቀልጥም። ፀጉራቸው ብዙ ሲሆን በሰውነታቸው ሙቀት ሁሉም ላይ ቀልጥ ይችላል። ቶሎ መታጠብም ሊፈልጉ ይችላሉ። ማቀልጠው እንደዚህ አድርጌ ነው። ትንሽ በፎም ሙቀቱን ቀንሼ አቀልጠዋለሁ። የተወሰነው ቅልጥ ካለ በኋላ በእጅ እያንቀሳቀስኩ እንዲቀልጥ እንዲዋሃድ አደርገዋለሁ ማለት ነው።
እንደምታዩት ቅቤያችን ቀልጦልናል። በደንብ ቆንጆ ሆኖ ተዋህደዋል። ይበቃዋል። ጸጉሩም አሁን ሙቀት ስለሚኖረው ቶሎ ቅልጥ ይላል። ጸጉሩም ቆዳዋም ይጠቀመዋል። ዌስት አናረግም ቅቤያችን ማለት ነው። እንደዚህ 2 ቦታ ላይ ያስዤላታለሁ። አንድ ቦታ ሳደርገው ከበደኝ ስላለች ነው 2 ቦታ ያደረኩት። በላስቲካችን እንደዚህ ሽፍን እናደርጋለን። በኋላ ስንፈታው ራሳቸው እንዳያማቸው ላስቲኩን 2 ቦታ ላይ እንደዚህ እንቀዳዋለን፣ አየር እንዲያገኝ ማለት ነው። ከዛ እንደምታዩት በደንብ ቅልጥ ብሏል። 1 ሰዓት ተኩል ነው የቆየችው። አያችሁት? በዚህ ወይዘር እንደዚህ ቅልጥ ሊል አይችልም ፎም ካልተጠቀምን። በጣም ሙቀት መሆን አለበት ወይዘሩ። ሌላው ይሄ ኮፍያ ልጆችን ስናጥባቸው ጸጉራቸውን ሳሙና አይናቸው እንዳይገባ፣ በተለይ ደግሞ ውሃም ሲገባ የሚረበሹ ልጆች አሉ፣ የማይመቻቸው ልጆች አሉ። ለዛ በጣም 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 ቆንጆ እቃ ነው። ይሄው ማስፋት ማጥበብ ሁሉ ይቻላል። ልክ እንደዚህ በጣም ቆንጆ እቃ ነው። እኔ የገዛሁት አማዞን ነው። ካሁን በፊትም ቪዲዮ ሰርችበታለሁ። በጣም ቆንጆ እቃ ነው። መግዛት ለምትፈልጉ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ሊንኩን። አማዞን ነው የገዛሁት ብያቸዋለሁ። ከዛ በሻምፖ እንደዚህ እናጥባቸዋለን። እንዳልኳችሁ ይሄን ኮፍያ ካደረኩ እንደፈለኩ ነው ማጥባቸው፣ እንደፈለኩ ነው ውሃ መጨምረው፣ እንደሚመቸኝ ነው ማደርገው። ወደፊታቸው ስለማሄድ